ናችሁ ዶክተር ዘሪሁን ነኝ። እንግዲህ በተለመደው የጤና መረጃ መጥቻለሁ። ዛሬም ከኤችአይቪ ጋር ተያይዞ በተለይ ደግሞ ሰሞኑን በማህበራዊ ሚዲያዎች በስፋት የኤችአይቪ መድኃኒት ተገኘ እየተባለ በተለይ በዜና አንባቢዎቻችን የተሳሳተ መረጃ እየተሰራጨ ነው። ተገኘ የተባለው መድኃኒት ምንድነው? ጥቅሙስ ምንድነው? የሚሉትን የማብራራ ይሆናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ጠይቃለሁ። ይህ መድኃኒት ሌናካፓቪር ይባላል። በመርፌ መልኩ ነው የሚሰጠው። አንዴ የተሰጠው መርፌ ለ6 ወር ያክል ያገለግላል። ሰሞኑን በአሜሪካ መድኃኒት ቁጥጥር ባለስልጣን እንግዲህ ጥቅም ላይ እንዲውል አፕሩቭ አድርጎታል። ለነማን ነው የሚሰጠው? አገልግሎቱስ ምንድነው ካላችሁ ደግሞ ይሄ መድኃኒት እንግዲህ ኤችአይቪ ተጋላጭ የሆኑ ሰዎች ኤችአይቪ ያለበት ሰው ጋር ተጋብተው የሚኖሩ ሰዎች፣ ስራ አጋጣሚ ኤችአይቪ ያለበት ሰው፣ ደም ንክኪ ያላቸው ሰዎች ሊሆኑ ይችላሉ። ሴተኛ አዳሪዎች ሆነው ተደጋጋሚ ተጋላጭነት ያለው የስራ መስክ ላይ የተሰማሩ ሰዎች፣ እነዚህ ሰዎች እንግዲህ ቅድመ መከላከያ እንዲወስዱ ይመከራል። ይሄ ቅድመ መከላከያ በእንክብል መልኩ የሚሰጥ ነበር። ከዚህ በፊት በየቀኑ መወሰድ ይኖርበት ነበር። ተጋላጭነቱ አንድ ጊዜ ብቻ ከሆነ ለ28 ቀናት ይሰጣል። ነገር ግን ቀጣይነት ያለው ተጋላጭነት ያለው ሲሆን ለጊዜ ይህንን መድኃኒት ለመውሰድ ይገደዱ ነበር። አሁን የመጣው መድኃኒት ግን የ6 ወሩ አንድ መርፌ እየወሰዱ ኤችአይቪን 99% መከላከል የሚያስችል መድኃኒት ነው። እጅግ አስደሳች ዜና እንደሆነ ተስፋ አደርጋለሁ። ነገር ግን የኤችአይቪ መድኃኒት እንደተገኘ ተደርጎ የሚወራው ነገር ትክክል አይደለም። ኤችአይቪ ላለባቸውም ሰዎች ምንም የሚጠቅም ነገር የለውም። እንድታስተውሉ የምፈልገው ይሄ መድኃኒት ሀገራችን መቼ እንደሚገባ ምንም የሚታወቅ ነገር የለውም። እኛ ሀገር ማንኛውም ሰው ጥንቃቄ የጎደለው የግብረ ስጋ ግንኙነት አድርጎ መከላከያ ስጡኝ ቢል የሕክምና ተቋማት ሄዶ የሚሰጥበት ሂደት የለም። ለሁሉም ሰው የሚሰጥ እንዳልሆነም ግንዛቤ ውስጥ አስገብታችሁ የተለመዱትን ቅድመ ጥንቃቄዎች በማድረግ ራሳችሁን እንድጠብቁ አሳስባለሁ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ።